ቲክቶክ አዋርድ ላይ በምርጥ ሴት ተዋናይት ዘርፍ ስሸለም የማደርገውን ንግግር እያሰብኩኝ ስለነበረ ዛሬ በደንብ አልተኛሁም። ለሰው ልጅ ከተመጣጠነ ምግብ ጎን ለጎን የተመጣጠነ እንቅልፍ ያስፈልገዋል። ዛሬ ደስ ብሎኝ ወደ ትምህርት ቤት የሚሄድ የሞራል ልዕልናው ስለሌለኝ መንገድ ላይ ማንም ሰው እንደማይነጅሰኝ ተስፋ አደርጋለሁ። በጥፊ ነው መላቸው። ሁልጊዜ ከቤቴ ስወጣ አይኔን መጥረግ አልረሳም። ለዛ ከሰው ጋር አልጋጭም። ተመስገን ጌታ ሆይ፣ በረዶ የለ፣ ፀሐይ ወጣለች። ኢትዮጵያ ያለው ነበር የመሰለኝ፣ ግን አይደለሁም። ሳር ቅጠሉ ሁሉ ነው ለፈረንጅ የሚያሽቀብጠው። ትናንት በረዶ አልነበር እንዴ? በአንድ ጊዜ አረንጓዴ ሆኖ ማደር ምን ይሉታል? ከመክተፌ ቀጥሎ የሚያሳስበኝ ነገር የዚህ ውሻ ጭራ ነው። የት አስገብተው ይሆን? ምሳ ሰዓት ላይ ጓደኞቼ አይኔ ምግብ ቤት እንሂድ እንብላ ሲሉኝ አይ እኔ ምግብ አላሰኘኝም፣ ግን ስትበሉ ቁጭ ብዬ አያቸዋለሁ ብዬ ሄድኩኝ። ቁጭ ብዬ አይናቸውን ሳያቸው ደግሞ ስለሚጠይቁኝ ያዛኔ ሳልከፍል በላለሁ። ከሀገር የወጡ ሰዎች የሽምብራው ጥርጥር የዛፎቹ ፍሬ የሚለው ዘፈን ልባቸውን ይነካቸዋል። እኔ ግን ከተማ ስላደኩኝ አይሰማኝም። ባይሆን ፈረስ ካየው ተጎታቹን ሰርተሽ ውሃ ካለበት አካባቢ ወደ ሌለበት እያመላለሽ ሽጪ ይለኛል። በባለፈው ሳምንት የቀን ውሎ ክፍል አለቆቼን ሬት አደርግላቸዋለሁ ብዬ ነበረ። አንደኛው ይሄ ነው። በጣም በዚህ ሀገር ጥንታዊና ታሪካዊ ስም ስላለው አማርኛ ስሙን ቴዎድሮስ ብዬ አውጥቼለታለሁ። ጀለስ 18 ዓመት ወጣት ናት። የሆነ የትንፍጩ ዱቄቱን አምጩ ነገር ነው። ስራው ይሰራ እንጂ እንዴት እንደተሰራ አይጨንቀውም። 8 ከ10። እችኛዋን ደግሞ አለሚቱ የሞስኮዋ ቀበጥ ብዬ ስም አውጥቼላታለሁ። እንደው ከመሬት ተነስቶ አርጎ የሚያስጨዋት ነገር አለ። መረጋጋት በደረሰበት አልደረሰችም። ፍየል ወዲህ ቅዝምዝም ወዲያ የተባለው እሷ ከታየች በኋላ ይመስለኛል። 19 ዓመቷ ነው። ቶሎ ቤቷ ገብታ መተኛት ስለምትፈልግ ስራ ቶሎ እንዲያልቅ ትፈልጋለች። እንወዳታለን። 8.5። እችኛዋ አለቃዬን ደግሞ ዳርም የለሽ ብያታለሁ። ጭንቅላቷ ውስጥ ጥሩ ሀሳብ ወይ መጥፎ ሀሳብ እንዳለ ራሷ አናውቅም። ለዛ ዳር የላትም። ዳርም የለሽ አልኳት። አንዳንድ ጊዜ ነብር፣ አንዳንድ ጊዜ ደግሞ ምስኪን ድመት ናት። እድሜዋ 23 ነው። እኔ ብቻ ሳልሆን አብሮ የሚሰራ ሰው በሙሉ እሷ እንዲህ ነው ጸባ ማለት አይችልም። 7 ከ10። ይህቺ ደግሞ የማንሽ ማንሽ የምታስብል ሰው ናት። በስልጣን ከሁሉም ትበልጣለች፣ ቁመት ደግሞ ከሁሉም ታንሳለች። ይህኛውን አብሮኝ በሚሰሩ ሰዎች ነው ሬት ያስደረግኩት 3 ከ10። በሉ ደህና ደሩ። ቻው።